አይሾው ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ Yo chat, who lives in Ethiopia and has a Starlink? Does it work in Ethiopia? Yes or no? ምን ማለት ነው? እኛ ከጎረቤቶቻችን ማነስ የለብንም በምንም ታምር እና እሱ ኢትዮጵያ ውስጥ መጥቶ ስትሪም የሚያደርግበት መንገድ መመቻቸት አለበት ብዬ አስባለሁ። ከዚህ በፊት በሰራው ቪዲዮም ላይ እንደተናገርኩት DIA የሚባለው ኔትወርክ ዋየርለስ በሆነ መንገድ ይዞ መንቀሳቀስ በሚችልበት መንገድ ኢትዮ ቴሌኮም ቢያመቻችለት፣ ሌላም ኦፕሽን ካለ ቢያመቻችለት አሪፍ ነው። ሌላ ደግሞ እንደው መሰላችሁ እነዚህ 19 ሀገራት ላይ ስትሪም ሲያደርግ እነዛ ሁሉም ሀገራት ስታርሊንክን ፈቅደው ከዚህ በፊት ህግ አውጥቶ አይደለም። አሁን ሳውዝ አፍሪካ ለምሳሌ ቼክ እያረኩኝ ነበረ። በትክክል ስታርሊንክ ሌጋል ነው የሚል ነገር በትክክል የጸደቀ ነገር የለም እስካሁን። ጀስት ያው ኔጎሺዬሽን ላይ ናቸው ከስፔስ ኤክስ ጋር። ኢትዮጵያ በብዙ ነገር ከሌሎች ሀገራት በደንብ ትሻላለች ብዬ አስባለሁ። ኢትዮጵያ ውስጥ ብዙ የምናሳየው ነገር አለ። እኛም ደግሞ የራሳችንን ሀገር ማስተዋወቅ አለብን። ባይ ዘ ዌይ ስትሪሙ አይደለም ዋናው፣ ተቆርጠው የሚወጡ ክሊፖች ናቸው በጣም የሚፈይሩት እና ይሄንን ስትሪም እንደቀላል ባንወስደው ጥሩ ነው። ጋይሶች እንደምታውቁት እንግዲህ አይሾው ስፒድ አፍሪካን ቱር እያደረገ እየዞረ ይገኛል። አሁን አንጎላ የነበረውን ስትሪም ጨርሷል። ሳውዝ አፍሪካ የነበረውን ደግሞ ትናንትና ጨርሷል። አዲስ ዓመታቸው ምናምን ስትሪም አድርጎ አልቋል። ቀጣይት እንደሚል አይታወቅም፣ ግን ኢትዮጵያ ቀጣይ ሳምንት አካባቢ ላይ ይጠበቀ ይገኛል። መምጣቱ አይቀርም እና እባካችሁ ይሄን አጋጣሚ ተጠቅመን ማለት ነው አገራችንን በደንብ አድርገን ፕሮሞት ማርኬት እናርጋት እባካችሁ። ምክንያቱም ይሄ ቱሪዝማችንን ከፍ የምናደርግበት በጣም ትልቅ እድል ነው ከምታስቡት በላይ ማለት ነው። ቻይና የነበረውን ብራዚል የነበረውን ታውቃላችሁ እንዴት ጸደይ እንደነበረ። እኛ ባህላችንን ካልቸራችንን፣ ምግባችንን፣ መጠጣችንን፣ ዳንሳችንን በቃ 2000 አበሻ አለን ቶቶታለን ማሳየት። ከዛ ደግሞ ታሪካችንን ማሳየት ሂስትሪ የሚገርም ሂስትሪ ነው ያለን። ገባችሁ አይደለ? የጥቁሮች እኛ መመኪያ ነን። ስለዚህ አድዋ ሙዚየምን ማሳየት ምናምን ቤተ መንግስት ያሉትን ሙዚየሞች ነው እንደዚህ ጸደይ አድርገን ሴፍቲው በተጠበቀ ሁኔታ ማሳየት። ሌላው ደግሞ ይሄ የኢትዮጵያ አይሾው ስፒድ ይሄን ቪዲዮ የምታይ ከሆነ ማለት ነው እባክህ ባክ ፍሊፕ ማድረግ ተለማመድ። ወደ ኋላ እንደዚህ መከርበት ምናምን ከነገራም እንግሊዘኛህንም በደንብ አሻሽል። እስከዛ ድረስ ምናምን ነገር የሆነ እንግሊሽ ስኩል ምናምን ግባ። እሱ ነው። ከዛ ሌላው ደግሞ እኛ እንደዚህ ቲኔጀሮች ምናምን ነገር ሀያዎች ውስጥ ያለ ምናምን ነገር በልጅ እግራችን ዱብ እያለን እሱን እየተከተልን ሃይፕ ማድረግ አለብን። ኦኬ ይሄ እነዚህ መኩራት ምናምን ነገር አያስፈልግም። ደግሞ ዲያስፖራ ሲዝን ላይ ነው እየመጣ ያለው። ጸደይ ነው ይውላችሁ። አይሾው ስፒድ እንደሚያደርግ ታውቃላችሁ። መጀመሪያ ከከተማው ውጪ ያሉትን አካባቢዎች ያሳይና ነው ከዛ ወደ መሀል ከተማ የሚገባው። ከዛ አመሻሽ ላይ ደግሞ ናይት ላይፍ ነው ያሳያል። አዲስ አበባችን ደግሞ በናይት ላይፍ አትታማም። ክለባችን ጌት ሬዲ ጸደይ ነገሮች የምናሳየው ያሳል። ሰላም ለእናንተ የሆነ ወንድሞቼ እንዴት ናችሁ? አይሾው ስፒድ ወደ ኢትዮጵያ ሊመጣ ነው የሚል ቪዲዮ አየውና እኔ የአይሾው ስፒድ አድናቂም ተከታታይም ወይንም የሆነ ፎሎወርሱም አይደለሁም፣ ግን አንድ የሆነ ልጅ የተናገረው ነገር በጣም ልቤን ገዛው ማለት ነው። ይሄ አሁን የምናገረው ነገር የሚገባው በውጭ ያለ አበሻ ዲያስፖራው ነው በደንብ የሚረዳኛው የምናገረውን ነገር ማለት ነውና ብዙ ጊዜ በውጭው ዓለም ኢትዮጵያ የምትታይበት አንግል አሁን እኛ ላይክ ኢትዮጵያ ያደገች ነው ጥሩ ሁኔታ ላይ ነው ያለችው። መቼም በፊት የምናውቀው ኢትዮጵያና አሁን የምናውቀው አንድ አይደለም ማለት በየጊዜው የሆነ እድገት አለ በየሀገሩ ኢትዮጵያ ብቻም ባይሆን ማለት ነው። ግን ሌላው ዓለም ግን እኛን መነገጃ እንዴት እንዳደረጉ ልንገራችሁ። በውጭው እንግዲህ ኖርዝ አሜሪካም ሌሎችም የአውሮፓ ሀገራት ላይ ቲቪያቸው ላይ የሚተላለፍ አንድ ነገር አለ። ልክ የእርዳታ ነገር ሲሆን በዚህ ነው እነሱ ሜክ ገንዘብ የሚያገኙት ማለት ነው። ስፖንሰሮች ምናምን እንደዚህ እርዳታ ድርጅቶች የኛን የኢትዮጵያን የድሮ የወሎ ድርቅ ላይ ተነሳውን አላ የሆነ ጊዜ ላይ ያንን ቪዲዮ እስካሁን ድረስ ደጋግሞ ያሳዩታል። እና እንግዲህ ዶኔት የሚያደርገውም ያደርጋል ምናምን በዛ ገንዘብ እርን ያደርጋሉ። እነሱም ባይዘይ በጣም አጭበርባሪዎች ናቸው ማለት ነው። በዚህ በኩል ስቲል ያችን ቪዲዮ ነው ለልጆቻቸው እያሳዩ በቃ የሆነ በመሃል ማስታወቂያ አለና ልክ ስፖንሰር ምናምን ዶኔት ምናምን ይልና የሚያሳየው ኢትዮጵያ ላይ የተከሰተውን የሆነ ጊዜ ድርቅ ነው የሚያሳዩት ማለት ነውና ልጆቻቸውንም ሲያስተምሩ ማለት ነው ኢትዮጵያ እኮ እንደዚህ ናት፣ ይሄ በቃ ጥሩነቱን አሁን እያደገች ነው የተስተካከለች ነው የሚለውን ነገር አያሳዩም። በቃ የመጨረሻ የወደቀ ሀገር እንደሆነ በቃ ሁሉም ሰው ድሃ እንደሆነ በቃ እነሱ ምሳሌ እንኳን ሲሰጡ ለልጆቻቸው እኔ በአይኔ ያየሁት ነው የምነግራችሁ ማለት ነውና ምንድነው ምግብ ልጆቻቸው ሳይበሉ እንኳን ሲቀር እንደ ኢትዮጵያ ልጅ ነው የምትሆነው ይሄን ምግብ ካልበላ ብለው እንደ ምሳሌው ሊጠቀሙበት እና ምን ለማለት ነው እንግዲህ ኢትዮጵያ አልተሸገረችም የደሃ ሀገር አይደለችም ምናምን እያልኩ እየተመጻደቅኩባችሁ አይደለም እህት ወንድሞቼ። በጣም ብዙ ማደግ ያለባት ብዙ ድሃዎች ብዙ ችግረኞች ያሉባት ሀገር ናት ኢትዮጵያ።
ኢትዮጵያ ብቻ አይደለም ሌሎች ሀገራትንም ጨምሮ ማለት ነው። ሆምለስ ኤቭሪዌር ነው ያለው፣ ችግር ኤቭሪዌር ነው ያለው። ግን ኢትዮጵያ የምትታይበት ነገር እንደነዚህ አይነት ሚዲያዎች ሲመጡ መጠቀም አይከፋም። በመልካም ይሄ ጥሩ ጥሩ ጎኑ ካሰብን ማለት ነው። መጥፎ መጥፎን ነገር ስተን መልካም በተለይ ኢትዮጵያ ሀገር ወዳድ የሆነን ኢትዮጵያ ይሄ ጉድ ቻንስ ነው ብዬ ነው ማስበው። ኢትዮጵያ እንግዲህ ትንሳኤ ሩቅ አይደለም። እግዚአብሔር ኢትዮጵያን ከፍ የሚያደርግበት ዘመን ይመጣል። በዓለም ዙሪያ ላይ ኢትዮጵያ ከፍ ብላ የምትታይበት የኢትዮጵያ ትንሳኤ መነስ መሆኑ አይቀርም እህት ወንድሞች። እስከዛ ድረስ ግን እንደዚህ አይነት ታዋቂ ሰዎች በተለይ ዓለም የሚያያቸው ሚዲያዎች ምናምን ሲሆኑ መጠቀሙ መልካም ነገሩን ማየቱ አይከፋም እላለሁ። መልካም ጊዜ። Yo Speed, where are you bro? I'm still at the airport. I'm waiting you. I told the security you're my brother and now they're looking at me like I'm crazy. Say something bro, before they kick me out. አይሾ ስፒድ ወደ ኢትዮጵያ መምጣቱን አስመልክቶ ማለት ነው ይላችሁ የኢትዮጵያ አይሾ ስፒድ የሚባል አለ ማለት ነው። አይሾ ስፒድ ዶፕልጋንገር ወይ ደግሞ መንታ ተገኝቶለት አይታወቅም እና አሁን ኢትዮጵያ ሲመጣ በጣም ጸዴ ነገር ነው የሚሆነው። ይላችሁ ይሄ ከስር የምታዩት ካይ የሚባለው ስትሪመር ማለት ነው ታይዋን ሄዶ ስትሪም በሚያደርግበት ሰዓት ላይ ሬይ የሚባል እንግሊዘኛ እንኳን የማይችል ልጅ ነበረ ያመጣው ማለት ነው። በዛ አጋጣሚ አወቀው የሆነ 7-11 የሚባል ሱፐር ማርኬት አግኝቶ ስትሪም ሲያደርግ ተዋወቁ። ጸዴ ቫይብ ነበረው። ከዛ ወደ አሜሪካ አመጣው ወረቀቱን ጨርሶለት ምናምን ነገር አሁን ላይፉ ተቀይሯል የሱ ማለት ነው። ከእንደገና ድጋሚ ደግሞ ብራዚል ሄዶ ቶታ የሚባል ደግሞ ልጅ አመጣ። ይኸውላችሁ ከስር እንደምታያቸው ናቸው። አሁን ዴር ፍሬንድስ ምናምን ነገር ይሰራሉ they make millions እና ይሄ ልጅ ደግሞ አሁን አይሾ ስፒድ ሲመጣ እንደዚህ አይነት ላይክ ይሄንን ኤክስፖዠር ቢያገኝ ትልቅ ደረጃ ላይ መድረስ የሚችል ነው እና እኔ ለአንተ የምነግርህ ማለት ነው በረምብ አድርገህ ሃይ ፓርክ ይሄ ላይክ ውው የሚለውን ነገር እንደውሻ መጮህ ካለብህም ጩህ፣ እንግሊዘኛን ተለማመድ እና ባክ ፍሊፕ ምናምን ማድረግ ተለማመድ። በቃ ጸደይ ነገር ነው እና ይሄ በቃ ሀበሻነት ኩራቴ ምናምን የሚባል ነገር አያስፈልግም። የማይጠቅም ሰው እንዳይመስላችሁ፣ የሚጠቅም ሰው በቃ ዓለምን እያስተዋወቀ ያለው የተለያየ ሀገራቶችን እየሄደ ባህላቸውን የሚያስተዋውቅ ልጅ ነው አይሾ ስፒድ ማለት እና የኛን ደግሞ የቱሪዝማችን ስታንዳርድ ከፍ ማድረግ የምንችልበት ትልቅ እድል ነው። ስለዚህ እንጠቀምበት። ጋይስ ዊ ጋራ ቢ ስማርት